የእግዚአብሔር ቃል እውነት ነው። መጽሐፍ ቅዱስ ሲናገር ምን ይላል? በኢሳይያስ 40 ላይ ሲናገር እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይበረታሉ፣ ይሮጣሉ፣ አይደክሙም ይላልና በዚህ ምድር ላይ የማያከስር ነገር ቢኖር እግዚአብሔርን መታመን ነው፣ እግዚአብሔርን መደገፍ ነው። እርሱ እግዚአብሔርን የሚታመኑ ሰዎች መቼም ቢሆን አያፍሩ። ሰው በብዙ ነገር ታምኖ በብዙ ነገር ተደግፎ ብዙም ጊዜ ሰውን ተስፋ አድርጎ ሁኔታን ተስፋ አድርጎ ያለውን ነገር ተስፋ አድርጎ ተስፋ ሊቆርጥ ይችላል፣ ምክንያቱም ጊዜያዊ ስለሆነ። እግዚአብሔር ግን በጣም ደስ የሚለው ነገር እግዚአብሔር የሚተማመኑ ሰዎች መቼም ቢሆን አያፍሩ። እግዚአብሔርን እስከታመንን ድረስ መቼም ቢሆን አናፍርም። እኔ እላለሁ መቃብር ውስጥ ብንገባ አፈር ውስጥ ብንገባ እግዚአብሔር ከዛ ውስጥ ያወጣናል። ስለዚህ ሁልጊዜ መታመን ያለብን በዚህ በእግዚአብሔር ችሎታ፣ በእግዚአብሔር አቅም፣ በእግዚአብሔር ማንነት ላይ ነው ሁልጊዜ መደገፍ ያለብን። ምክንያቱም እንዳልኩት ነው እሱ ሁልጊዜ አስተማማኝ ለዘላለም የሚኖር የማይደክም። እዛ ላይ መጽሐፍ ቅዱስ ኢሳይያስ 40 ላይ ሲናገር አላወክምን እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ማስተዋሉ እውቀቱ የማይመረመር እንደሆነ ይናገራልና እሱ በምድር ከባባት ላይ የሚቀመጥ ነው ሁሉን የሚችል አምላክ እንደሆነ መጽሐፍ ቅዱስ ይናገራልና ስለዚህ እምነታችን ተስፋችን የትኛውም ነገር የምንታመነው እግዚአብሔር ነው። እግዚአብሔር መታመን በህይወታችን ዘመን ሁሉ ማቆም የሌለብን ነገር ቢኖር መተው የሌለብን ነገር ቢኖር እግዚአብሔርን መታመን፣ እግዚአብሔርን ተስፋ ማድረግ በየትኛውም ሁኔታችን ውስጥ በከፍታም በዝቅታም በማግኘትም በማጣትም በሐዘንም በደስታ በሁሉም እግዚአብሔርን ተስፋ እናድርገው። እግዚአብሔር ደግሞ አያሳፍርም። እግዚአብሔር በጣም የሚገርሙ ኳሊቲዎች አሉትና ከነዛ ኳሊቲዎች ውስጥ እግዚአብሔር ታማኝ አምላክ፣ ደግ አምላክ በቃ ማለት እግዚአብሔር ተስፋ የሚያደርጉትን የማያሳፍር አምላክ ነውና እግዚአብሔርን ሁሉ ጊዜ ተስፋ በማድረግ ልንታመነው ልንደገፈው ይገባልና እንዳልኩት ነው እግዚአብሔር ማንንም አያሳፍርም። እኔ በህይወቴ ዘመን እግዚአብሔርን ተስፋ አድርጌው አንድም ቀን አፍሬ አላውቅምና ሁሉ ጊዜ እላለሁ ከጸለይኩ በኋላ ጌታን ምን እለዋለሁ? ጌታ ሆይ ፊቴ አያፍርም እላለሁ። በቃ አንተን ጠርቻለሁ፣ አምኜሃለሁ፣ ጸልያለሁ፣ አንተን አምኛለሁ፣ ጠርቻለሁ፣ አላፍርም ብዬ ጸሎቴን መዘጋው በዛ ነውና እውነት ነው እግዚአብሔር ደግሞ አያሳፍርም። በቃ የማይቻልን ነገር ያደርጋል። ገና እግዚአብሔርን በጣም ብዙ የምጠብቀው ነገር አለ። በጣም በቃ በእግዚአብሔር ችሎታ የእግዚአብሔር ጣት የሆነ እግዚአብሔር ክንድ የሆነ በእግዚአብሔር ክንድ የሚሰራ ነገር ጌታን ተስፋ አድርጌዋለሁ፣ ጌታን ታምኜዋለሁ። ደግሞ እግዚአብሔር ታማኝ ነው፣ እንደተናገረን እንደዛው ያደርጋል። እግዚአብሔርን እንዳልኩት ነው ታምኖ እሱን ተደግፎ የወደቀ ያፈረ ሰው የለም። ካለ ሌላ መጽሐፍ ቅዱስ ይጻፋል። ግን መጽሐፍ ቅዱስ ላይ ያነበብናቸው በሙሉ እግዚአብሔርን ተስፋ አድርገው እግዚአብሔር እንደው በብዙ ክብር ነው የመጣላቸው፣ በብዙ በበረከት በብዙ ተአምራት ነው ወደ እነሱ የመጣውና ዛሬም እንከሬጅ አደርጋቸዋለሁ። እግዚአብሔርን ተስፋ እናድርግ፣ እግዚአብሔርን እንጠባበቅ፣ እግዚአብሔርን ሁልጊዜ በተስፋ በመጠባበቅ እንኖር። አንድ አገልጋይ ሲናገር ምን አለ? ክርስቲያን በካልኩሌሽን ሳይሆን በኤክስፔክቴሽን ነው መኖር ያለበት አለና በካልኩሌሽን አይደለም የምንኖረው እግዚአብሔርን በመጠባበቅ በመተማመን እሱን በተስፋ በማድረግ ነውና ዛሬም እግዚአብሔርን በመተማመን እግዚአብሔርን በመደገፍ ሙሉ ለሙሉ በሁለንተናችንን ለእርሱ በመስጠት በየትኛውም ነገራችን ላይ እግዚአብሔርን ታምነን እንድንጓዝ እንድንንቀሳቀስ በጌታ ፍቅር ጋብዛቸዋለሁ። ተባረኩልኝ። መልካም እሑድ፣ መልካም ለተሰንበት ይሁንላችሁ። ወዳቸዋለሁ። ሻሎም